ጧ ብሎ የሚያድር ፏ እንዳለ ውሎ አያችሁት? ይሄን ሰው ደደብ ሰው ታድሎ ብሎ ያ ጄኔሬሽን እውቀት የሚመስለው ያ ጄኔሬሽን ባህል የሚመስለው ያ ጄኔሬሽን ማንነት የሚመስለው በዚች በጠባብ ስክሪን በሚያየው ነገር ልክ ብቻ ሲወሰን በጣም ትልቁ አደጋ የዛኔ ይጀምራል። እንቅልፋቸውን እስከ ማጣት በሚያደርሱ ደረጃ ስክሮል እያደረጉ ያመሻሉ ነው። እኔ ሶሻል ሚዲያ ላይ የተወሰነ ጊዜ የማሳለፈው የዘመኑ ፋሽን ስለሆነ አይደለም። ቢያንስ ምናልባት አንድ ቀን የኛ ታናናሾች ያድጉና ምናልባት አንድ ቀን የኛ ልጆች ያድጉና ቁም ነገር ላይ የሚያገኙት ሰው እንዳያጡ የሆነ ምሳሌ መሆን ቢቻል በሚለው ነው የምሳተፈው እንጂ ትንሽ ቆየት ያለ ጊዜ ቢሆነው መሐመድ ሰልማን መንገደኞች በሚል መጽሐፋቸው ላይ ባሳተሙት ውስጥ ግጥም አላቸው። ከዛ ግጥም በጣም የመጨረሻው ፓርት ላይ ያለችው ምን ትላለች? ጧ ብሎ የሚያድር ፏ እንዳለ ውሎ አያችሁት? ይህን ሰው ደደብ ሰው ታድሎ። የሚያነቡ ሰዎች ይጠነቀቃሉ፣ የሚያነቡ ሰዎች ይፈራሉ። ብዙ ጊዜያቸውን ሶሻል ሚዲያ ላይ የሚያጠፉ ልጆች እነዚህ 10 መሰረታዊ የሚባል ችግር ያጋጥማቸዋል። የመጀመሪያው የትኩረት ወጥመድ ውስጥ ይገባሉ። ረጅም በሆነ ሰዓት ልዩነት የሚሰሩ ስራዎችን መስራት አይችሉም። ፕሮግረሶች ወይም ለውጦች በጣም በቀስታ በዝግታ የሚመጡ ለውጦችን መታገስ አይችሉም ማለት ነው። ሁለተኛው ምንድነው? እሱ ሲበዛ ንጽጽር ውስጥ ይገባሉ ማለት ነው። ያ ንጽጽር ራሳቸውን እንዲያጡ ያደርጋቸዋል። ሶሻል ሚዲያ ላይ የምታዩት ላይፍ በአብዛኛው የምታዩት ላይፍ ኤዲትድ የሆነ ላይፍ ነው። ወጣቶች በተለይ በዚህ ህይወት ላይ ንጽጽር ውስጥ ይገባሉ። ያ ህይወታቸውን ያበላሸዋል ነው። ሌላኛው አዲክሽን ነው። ለየት ባለ መንገድ ሱስ ማለት ነው። ይሄ ሱስ ለ30 ደቂቃ ወይም ለተወሰነ የደቂቃዎች ወይም የሰከንዶች ልዩነት መልእክት ለማንበብ የተከፈተ ስልክ ምናልባት ከሰዓታት ያለፈ አይነት ቆይታ ስልካችሁ ላይ ልታገኙ ትችላላችሁ። ይሄ በሱስ ደረጃ የሚመጣ ይሆናል ማለት ነው። አሁን ላይ ምናልባት በኤዥያን ሀገሮች በአውሮፓዎችም በጣም እየተለመደ መጥቷል። በኤዥያን ሀገሮች የሶሻል ሚዲያ ሱሶች በጣም እየታዩ ነው ያሉት እና ሌላው ምን ያጋጥማቸዋል? አእምሮን በጥልቀት የማሰብ ስነ ዘዴውን ወይም ልምምዱን በደንብ ያዳክማል ማለት ነው። ምንም ነገር ላይ ትኩረት አድርገን መቆየት ስለማንችል የሚያጋጥመንን ነገር ኮንሽየስ በሆነ ነገር ምንም ነገር ላይ አንወስንም ማለት ነው። ስለዚህ በጥልቀት ማሰብ፣ ወደ ራሳችን መመልከት፣ አራቅ አድርጎ ማሰብ እንዳንችል ያደርገናል ማለት ነው። ሌላው ብዙዎቻችሁ ጸጸት ውስጥ የምትቆጩባቸው ነገሮች መካከል አንደኛውና ዋነኛው እንቅልፍ ማጣት ነው። እንቅልፋቸውን እስከ ማጣት በሚያደርሱ ደረጃ ስክሮል እያደረጉ ያመሻሉ ነው። እንቅልፍ አጣችሁ ማለት ምንም ጥያቄ የለውም። ትኩረት አይኖራችሁም። የምትሰሩት ስራ ላይ ውጤታማ አትሆኑም። ንቁ ሆናችሁ አትውሉም። ጤነኛ አትሆኑም ነው። በጣም በሚያስፈራ ሁኔታ ደግሞ የማንነት ቀውስ ሊያመጣ ይችላል። በተለይ ይሄ የማንነት ቀውስ በጣም የሚያጠቃው ማንን ነው ካላችሁ፣ አሁን ላይ እየመጣ ያለው ያንገር ጄኔሬሽን ማንኛውም ሁኔታ ውስጥ የሚንቀሳቀሱ ተንቀሳቃሽ ምስሎች ወደ ካልቸርነት የመለውጥ እድላቸው በጣም አስጊ በሆነ ሁኔታ አለ። ያ ጄኔሬሽን እውቀት የሚመስለው ያ ጄኔሬሽን ባህል የሚመስለው ያ ጄኔሬሽን ማንነት የሚመስለው በዚች በጠባብ ስክሪን በሚያየው ነገር ልክ ብቻ ሲወሰን በጣም ትልቁ አደጋ የዛኔ ይጀምራል። ሌላኛው የስሜት ጫና